ወገኖቼ ሕይወታችሁን እግዚአብሔር እንደሚቆጣጠረው ስታውቁ እንደዚህ አይነት ማንነት ነው የሚኖራችሁ። ሕይወታችሁን እግዚአብሔር እንደሚቆጣጠረው መንገዳችሁን እግዚአብሔር እንደሚቆጣጠረው ካወቃችሁ የምትፈሩት መከራ፣ የምትፈሩት ህመም፣ የምትፈሩት ሞት፣ የምትፈሩት ጉስቁልና፣ የምትፈሩት አውራቂስ፣ የሚመጣ ማዕበል፣ የሚመጣ በሕይወታችሁ የሚከሰቱ አዳዲስ ነገሮች ስጋት አይሆኑ። ለምን? በዛ ሁሉ ውስጥ እግዚአብሔር ከኛ ጋር ነው። መከራን አውቃለሁ፣ ረሃብን አውቃለሁ፣ ማጣትን አውቃለሁ፣ ከፍታን ዝቅታን አውቃለሁ። በወደደኝ በርሱ ከስንቱ ከአሸናፊዎች ሁሉ በልጣለሁ። በማ በርሱ እሱ መከራዬን የሚያይ ነው። እርሱ ችግሬን የሚያይ ነው። በማልፍበት መንገድ ሁሉ እሱ ከኔ ጋር ያመንኩትን አውቀዋለሁ። አሁንስ ጨለማ ውስጥ ነው ያለው፣ እዚህ ውስጥ አልገባም አይለኝም። አሁን መከራ ውስጥ ነው ያለው፣ እዚህ ውስጥ አልገባም። ለዚህ ነው እኮ አውራቂስ ንፋስ መጥቶ የተመቱ ጊዜ መርከባቸው ተሰባብራ ብትንትናቸው ወጥቶ አያሌ ቀን በሞትና በሕይወት በነበሩበት ጊዜ ሁሉ ሲሰቃዩ መጥቶ ጳውሎስ ማጽናናት የቻለው እማይለይ አምላክ የተሰባበረ ታንኳው ላይ መጥቶ መልአኩን ልኮ የእርሱ የመሆንና የማገለግለው የእግዚአብሔር መልአክ ትናንትና መጥቶ ነበር አለ ራሱ ሲተርክ። ከዚህ መርከብ በስተቀር አንዱም አይጠፋም፣ አትፍራ ጳውሎስ ብሎኛል፣ አይዟችሁ አትሞቱም እያለ ያጽናና። ሕይወታችሁን የሚቆጣጠረው ማን እንደሆነ ስታውቁ እንዲህ አይነት አቅም ነው የሚኖራችሁ። በችግር ውስጥ ጥሏችሁ አይሄድ። እስቲ አሜን። ጥሏችሁ አይሄድ። መከራ ውስጥ አሳልፎ ጥሏችሁ አይሄድ። ምን እያልክ ነው ፓስተር ጀሪ? በቃ ይሄን ስታውቁ ሕይወታችሁን የሚቆጣጠረው ሉዓላዊ አምላክ እንደሆነ ስታውቁ፣ ማንም ከልካይ የሌለው እንደሆነ ስታውቁ፣ እኔም ማመልከው ሉዓላዊ ነው። የማንም ይሁንታ አያስፈልገውም። የማንም እጅ መነሳት አያስፈልገውም። አምላክ ለመሆን የማንም ድጋፍ አያስፈልገውም። የማንም ድምፅ የማያስፈልገው፣ የማንም ድምፅ ኃይል የማይሆነው፣ የማንም እጅ መነሳት ጉልበት የማይሰጠው ሉዓላዊ አምላክ ነው የምናመልከው። አሜን በሉ እስቲ በደም። አዎ ሉዓላዊ፣ ማንም እንዲያድርግ የማይለው ለዘላለም ጸንቶ የሚኖር ታላቅ አምላክ ነው የምናመልከው። አሜን። አዎ ሉዓላዊ አምላክ ነው የምናመልከው። ይሄንን ስናውቅ ሕይወታችንን የሚቆጣጠረው እሱ እንደሆነ ስናውቅ፣ ይሄ በሉዓላዊ አምላክ ስር ራስን ማስገዛት ይባላል። ይሄን ስታውቁ ሉዓላዊነቱን ካወቃችሁ በኋላ ራስን ሰሚት ማድረግ ይባላል። ራስን አስገዝቶ መኖር ክርስትና ይሄ። በሱ ስራ አስገዝታችሁ ስትኖሩ በየሰዓቱ እየመጣ እናንተን የሚገዛ ችርቻሮ የምትወጡበት ለገበያ የምትቀርቡበት ነገር የለም። ኦልሬዲ ለሱ ነው ያስገዛን። ግዢው ደግሞ የተፈጸመው ኢየሱስ ክርስቶስ የሚባል ጌታ ደሙን አፍስሶ ነው ዝውውር የተደረገው። ኦልሬዲ የተሸጠ ነገር ደግሞ መልሶ አይሸጥም። የገዛን ሉዓላዊ ነው። እስቲ የገዛኝ ሉዓላዊ ነው በሉ። በቃ ታዲያ የገዛን እሱ ነው። የገዛን በክቡር ደሙ ነው። ለዚህ ነው መጽሐፍ ቅዱስ ከአባቶቻችሁ በወረሳችሁት በከንቱ በሚያልፍ በብር ወይም በወርቅ አልተገዛችሁም፣ በክቡር በክርስቶስ ኢየሱስ ደም ነው ይለናል። የገዛን ማን ነው? ሉዓላዊ አምላክ። የገዛን ማን ነው? የ10 ዓመት አምላክ አይደለም፣ የ100 ዓመት አምላክ አይደለም፣ የዘላለም አምላክ፣ ማስተዋሉ የማይመረመር በጣም ገናናና ኃያል የሆነ አምላክ ምን አድርጎናል? ገዝቶናል። ምን ከፍሎ? ልጁን ከፍሎ። የገባንበት እጅ ሉዓላዊ ኃያል። እዚህ እንደገባ ስታውቅ ሕይወትን አሳልፈህ ትሰጣለህ። ለኑሮ ብቻ አይደለም ለሞትም እንሰጣለን። የሚያምንብኝ ቢሞት እንኳን አስነሳዋለሁ የሚል ሉዓላዊ እጅ ላይ ገብቻለሁ። ከዚህ አንፈራ። ሉዓላዊ እጅ ላይ ገባ ሰው አለ። ሉዓላዊ እጅ ላይ ነው ያለው የምትሉ መተን እኮ የተገዛ ነው ለሱ። በቃ ልዩነቱ ይሄ ነው። መተን በጭ አድርገን አጨብጭበን የሆነ ነገር መዝሙር ጥለንለት የምንሄድ፣ ከዛ ደግሞ ሌላ ታሪክ ውስጥ ምን ነው በቃ ይገዛል። ያመንነውን እናውቃለን። ያመንነው ሉዓላዊ ነው። ያመንነው ኤልሻዳይ ነው። ያመንነው አልፋና ኦሜጋ ነው። የገባንበት እጅ ዘላለም ነው፣ ማይጥል ነው። ያመንነውን እናውቃለን። ለዚህ ነው የሚያመንኩትን ስለማውቅ ለዚህ ነው መከራ ውስጥ አልፌ የሚሄደው አለን። አውቃለሁ አለ። መከራን የተቀበልኩት ለዚህ ነው፣ ያመንኩትን ስለማውቀው።
ምንድነው የምታውቀው? ሉዓላዊ ነው። ታዲያ ይሄ ሉዓላዊ አምላክ ሁሉንም አያስረዳችሁ፣ ሁሉንም ጥያቄ አይመልስም። ካልመለስክ ቡቲካ ብትሉት አይሰማሽም። ይሄን ጥያቄ ካልመለስክ አንዳንድ ሰዎች ይላሉ በቀጠሮ ጌታ ሆይ ይሄን ወረድኝ ከዚህ በኋላ እንደዚህ ብያለሁ ቻው ወይ እንዳቱ ሙሙ ስላላችሁ ስለሞጣሞጣችሁ ቆይ ያለ ሐሳብ የሚቀይር አምላክ አይደል። ጌታኛም ቢያጣ መኖር የሚችል ሉዓላዊ ነው። ስለዚህ በሱ እጅ ከገባችሁ በኋላ አንዳንዱ ጥያቄ አይመለስም። በቃ ቁርጣችሁ ነው። አንዳንድ ብዙ ጥያቄ በህይወታችሁ ሊኖር ይችላል። ብዙ ሰዎች ይሉኛል እኔ ጥያቄ አለኝ። ሂጂ እኔም እኮ አለኝ። የኔ ጥያቄ አልተመለሰ። ማን ነው ሁሉም ተመልሶለት እዚህ ቁጭ ያለ ሰው? ሁሉም ተመልሶላችኋል እንዴ? ጥያቄ ምናምን ትያለሽ እንዴ? ጥያቄ ሁሉ አይመለስም። መበሉ ሁሉንም ጥያቄ ማስመለስ አትችሉ። ልክ ሁሉም ጥያቄ ይመለሳል እንደተባለ ሰው ማን ነው እንደሱ አይነት እፍርት የነገራችሁ? ነውር ነው። ሉዓላዊ ነው እሱ። መብቱ ነው። የፈለገውን ማድረግ የሚችል አምላክ ነው እሱ። እኮ ሰርቶ የጨረሰው ዓለም ላይ ነው የመጣችሁት። ምንም ውስጥ እኮ አልነበረም አዳም። ሁሉ ነገር ተፈጥሮ ካለቀ በኋላ መጨረሻ የተፈጠረ ፍጥረት ሰው የሚባል ቆይ ቅሬታ አለኝ ይሄን ሰማይ እንዴት አቆምከው ምናምን ይባላል እንዴ? የብዙ ሰው ጥያቄ አይደል? እንዴት ተፈጠሩ እነዚህ ሰማይ ምድርስ እንዴት ጸና? እስቲ ንገረኝ። አልነግርህም። ምን ታመጣለህ? ኢዮብ እንደዛ በጣም ማት ነገር ሲል ከጓደኞቹ ጋራ ችግር ውስጥ ስለነበረ እያዘነ ማት ነገር ተናገረና 32ኛው ምዕራፍ በጣና ቆቆቆ እስቲ ወገብን ታጠቃለህ የምጠይቅ ነገር አለ። ለሞኑ መሬት ሲባጎ ሲሳብ የት ነበርክ? ዋልክ ሲነስ የት ነበርክ? ነበርኩ ወይ እነዚህን ታላላቅ አዋፍ ስፈጥር በሰማይ የሚሄዱትን በምድር የሚሄደው ባህር የሚንቀሳቀሰው መሬቱን የት ነበርክ? ካስማ ምናምን ሲወጠር የቱ ጋር ነበርክ እንዴ? ሉዓላዊው እጅ ላይ መግባታችሁን እርግጠኛ ስትሆኑ ብዙ ጥያቄዎች አሉ፣ የማይመለሱትን አንሰማቸውም። ዝም ብሎ አንዳንድ ጊዜ መንፈሳዊነት ይመስለናል። ሙግት አለኝ ሙግቴን ሟገት ተቀላቅሎባቸዋል። የሰፈር እድር ጸሐፊ ምናምንና የቀበሌ ሊቀመንበር እግዚአብሔር ተቀላቅሏል። ብዙ ሚስጥሮች መልስ የሌላቸው ብዙ ሚስጥሮች አሉ። ለሁሉም መልስ ፈልጋችሁ ከሆነ ለሁሉም መልስ የለም። ለዚህ ነው ብዙ አገልጋይ ሲጋጋጥ አየዋለሁ። ለሰዎች ሁሉ ጥያቄ መልስ በመለስ ያለበት ስለይመስል እኔ ማለት ጥያቄ እጠየቃለሁ። ጠይቀውኝ ሰማለሁ፣ ጽፋለሁ። ከዛ በኋላ ይመልስልናል ብለው ሲጠብቁ አላውቀውም። ምን እናድርግ? የት ነው የምንፈነቅለው? ፈንቅለው እግዚአብሔርን ሄደንላል። ትችላላችሁ። እግዚአብሔር ቤት መጣን ሲባል እግዚአብሔር ቤት ስትመጡ ትንንሽ የእግዚአብሔር ኮትና ሱሪ ለብሶ እየጠበቃችሁ መስሏችሁ ነው? አይደለም። ብዙ እንዳታጠፉ ነው እዚህ ጋር ምን ቆመው። ብዙ እንዳትስቱ ነው እዚህ ጋር ምን ቆመው። ብዙ ሚስጥሮች አሉ እግዚአብሔር ቤት ውስጥ። እግዚአብሔር ጋር ብዙ ሁሉንም አይነግርህም። ካልነገረህም አርፈህ ትኖራለህ። ካልነገረኝ አልፈልግም እሄዳለሁ ቻው። የሥጋና የደሙን ሚስጥር ይሄ እኮ ትልቁ ሚስጥር አልገባቸውም እኮ አብሮት የነበሩት ያ ሁሉ ሺህ ሕዝብ ተከትሎት ሲሄድ አልገባውም። ስጋዬን ያልበላ ደሜን ያልጠጣ ሲላቸው ያንተ ስጋና ደም ጆሮ አሰቡት። በአይሁድ ስርዓት ሰው ሲበላ ጉንጭ ሲገብ ኖ እንዲህ አይነት ወረስ ነገርማ አንሰማም። ያንተ ምንድነው ሲሉት ግር ብለው ሲሄዱ ቆይ ተመለሱ እሺ ሚስጥሩን ልግለጥላችሁ ብሏል ወይ? ኢየሱስ ስለ ጆሮ ነበር እያወራ የነበረው ነበር። ያ ሁሉ ሺህ ተገምሶ ሲሄድ ሚስጥሩን ቆይ በቃ ይሄ ሚስጥር ይወቁት በቃ ባክ ከሚያደርጉ ኖ ጋሽ በገደበለ ጋሽ ብሩ ኖ አንዴ መልሷቸው ተብሎ ያ ሁሉ ሺህ ተመልሶ እናንተ ለምን ትቸኩላላችሁ? ቀስ ብለን ተግባብተን ተስማምተን እንሄዳለን። ስላልገባችሁ ነው እንጂ ቢገባችሁ እኮ ብሎ ለማስረዳት አልሞከረም። ቻው ነው ያለው። ሚስጥር አልገባኝም እሄዳለሁ ብትለውና ብትዩ ቻው ነው የሚልሽ። እንዳትደክሙ እንዳትሳሳቱ እግዚአብሔር ያለኛ መኖር ስለሚችል
ለዚህ ነው ሁሉ ህዝብ ሸኝቶ 12ቱ ቆመው 12ቱንም ዞረና ምንም ሳይሉት እናንተ ሳትሄዱ ማላችሁ ሊሸኝ ማለት አልገባቸውም ሚስጥሩ። ግን እኛ ወዴት እንሄዳለን? ጌታ አንተ እኮ የህይወት ቃል ነው ያለ ካንተ ወዴት እንሄዳለን? ምን መሄጃ ኒድስ ብንል የት ነው? ተመልሰን እዛው ጥንብ ተራ ነው ምን አሳ ተራ ምን አለ? እናንተ 12ታችሁን ያለ የመረጥኳችሁ አዎ አንተ እኮ አንዱ ዲያብሎስ ነው። አዎ ከ12 ቲሙን ስመርጥ እኔ አይደል የመረጥኩት አንዱ ዲያብሎስ ነው አላችሁ። ቱታ ሆኗል አለ ማላችሁ። ከዛ እኔ ሆን ያሉት ሁሉ እኔ ሆን እንዴ ሁሉም ራሱን አይቶ ተጠንቅቆ እንዲህ ነው። አልጠቆመበትም ይሁዳ እስከ መጨረሻ ግራ አጠባ ድረስ ነበር ሲበሉም ነበር። አይገርማችሁ? እስከ ፋሲካ ማታ ነበር እግር አጠባ ላይ እግር እየሰጠ ይታጠብ ነበር። ምን አይነት ጌታ ነው? ሉዓላዊ ነው የምታመልኩት እሱ። አሜን። እስቲ እኔ የማመልከው በሉ ትልቅ አምላክ ነው፣ ሉዓላዊ ነው፣ የፈለገ ማረግ የሚችል። ስለዚህ ዲላችሁን እስቲ ቼክ አድርጉ። ምን መስሏችሁ ነው እግዚአብሔር እየተከተላችሁት ያላችሁት? እኔ መስሎኝ ትንሽ ጊዜ ተፍጨርጭሬ ነበር መጀመሪያዎቹ ሰሞኑን። አንዳንድ አገልጋዮች ሲሉ ሰምቼ ሙግቴን ሟገታለሁ ናም ሲሉ እኔም ሟገታለሁ ብዬ ሟግቼ ብሎኝ እንደዚህ ብሎኝ ነው ቁጭ ያልኩት። ተዛሬ እጁን አላነሳ እሱ። መዝሙር 86:10 አቤቱ ድንቅ የምታደርግ አንተ ታላቅ ነህና፣ አንተ ብቻህን ታላቅ አምላክ ነህና። እኔና እናንተ የምናመልከው አምላክ ብቻውን ምንድነው? አሁን ሰብሰብ ምን አለ እግዚአብሔርን ታላቅ ብናረገው ታላቅ እናርገው ምናምን ሲባል ሰምታችኋል አይደል? የኛ ወሬ ነው እሱ፣ የኛ ቱልቱላ ነው እሱ። ታላቅ አናርገው ብንልም አናረገውም፣ ታናሽ አናረገውም። ታላቅ እናርገው ብንልም ታላቅ አይሆንም። እሱ ታላቅ ነው። ለዚህ ነው መጽሐፍ ቅዱስ ክብሩን ጥሎ ሲወርድ የባሪያን መልክ ይዞ ወርዶ በሰው ምስል ተገኝቶ እስከ መስቀል ሞት ድረስ የታዘዘው ይኔና አባቱ ያለ ልክ ምን አረገው ይላል? ያለ ምን? እስቲ እኔ የማመልከው በሉ ያለ ልክ ከፍ ያለ ነው። እሺ ወዴት ነው እኛ ከፍ የምናደርገው? አባቱ ነው ያለ ልክ ከፍ ያደረገው። የሞትን ጣር አጥፍቶ አስነሳው። ያለ ልክ ከፍ አደረገው። ከስምም ሁሉ በላይ ያለውን ስም ሰጠው። እኔና እናንተ ምን ሰጠው ስም የለም። ከስም ሁሉ በላይ የሆነ ስም የተሸከመ አጋንንቶች የሚፈሩት ስም፣ በሽታ የሚፈራው ስም፣ ችግር የሚፈራው ስም፣ ፍጥረት የሚታዘዝለት ስም አሸከመው። ማ አባቱ። ይሄንን ጌታ ነው የምናመልከው። እኛ ከፍ በል ስንለው ከፍ የሚለው፣ ዝቅ በል ስንለው ዝቅ የሚል አምላክ የለም። አንተ ስትቀደስ ቅዱስ የሚሆን፣ አንተ ስትረክስ የሚረክስ ጌታ የለም። ለራስህ ነው። ከትልቁ ጋር ብትውል ትልቅ ትሆናለህ። ከትልቁ ጋር ባትውል ትንሽ ሆነ ትጠፋለህ። ከትልቁ ጋር ስትሆን ትልቁን ትልቅ አታረገውም። ትልቅ ነው፣ ወደፊትም ትልቅ፣ ለዘላለም ትልቅ። ለዚህ ነው ታላቅ ነህና አንተ ብቻህን ነው የሚለው ዳዊት። አንተ ብቻህን ታላቅ አምላክ፣ ብቻውን ታላቅ። ያለ ምድር ክርስቲያኖች እሱ ታላቅ። አስቡበት። ኢሳይያስ 46:9-10 እኔ አምላክህ ነኝና ሌላ የለምና የቀድሞውንም የጥንቱንም ነገር አስቡ። የቀድሞውንም የጥንቱንም ነገር አስቡ። እኔ እግዚአብሔር ነኝ፣ እንደኔ ያለ ማንም የለም። ሃሌሉያ! የለም። በመጀመሪያ መጀመሪያ ላይ መጨረሻውን ከጥንትም ያልተደረገውን እናገራለሁ። ምክሬ ትጸናለች፣ ፍቃዴም ሁሉ እፈጽማለሁ እላለሁ። በመጀመሪያ መጨረሻን የሚያውቅ አንድ ብቻ ነው ወገኖቼ። መጀመሪያችንንም መጨረሻችንን በእጁ የያዘ አምላክ ነው ጌታ። እስቲ አሜን። ሉዓላዊ ነው። በመጀመሪያ መጨረሻ ፍጻሜህን ያውቃለሁ። አይገርም? እስትንፋሳችን እኮ በሱ እጅ። አንተ እጅህን ስትከፍት ሕይወት ላለ ሁሉ መልካምን ታጠግባለህ። እጅህን ስትሰበስብ ሁሉ ይሞታል።
ታውቃላችሁ ትናንት ሌሊት አመሸውና ቤት እየተገረምኩ ነበር በእግዚአብሔር። ይሄ የምትተነፍሱት አየር ከየት ያመጣችሁት? ስባችሁ ያስገባችሁት ነው አይደል? አትሳቡ፣ ታውጣላችሁ። ያስገባነው ነው እኮ የሚወጣው። ስለዚህ ያስገባችሁትን ነው የምታወጡት። ስለዚህ የገባ ነው የሚወጣው። ከዛ ካልገባ ይወጣል። ስለዚህ እኔና እናንተ ያስገባነው ሁሉ የማን ነው? የምናስወጣው ቅድም ስለ ምሕረት ላሊ ነገር የምናስገባው ምሕረት ነው። ምሕረት ያስገባ ሰው፣ ምሕረት የተቀበለ ሰው ምሕረትን ይሰጣል። ፍቅር ካስገባችሁ ፍቅር ነው የምታወጡት። ይቅርታን እግዚአብሔር ከሰጣችሁ ይቅርታን ያስገባችሁትን ነው የምታወጡት። የገባ ነው የሚወጣው። ወንድሜ የገባ ነገር ነው እየወጣ ያለው ወይስ ያልገባ ነገር ነው እየወጣ ያለው? በልባችሁ እየጠነሰሳችሁ የያዛችሁት እያቀፋችሁ እየፈለፈላችሁ። መጽሐፍ ቅዱስ የሰው ልብ እጅግ ክፉ ነው ይላል መጽሐፍ። ከክፋቱ ከዛ ከክፉ ልባችሁ ውስጥ የምታበቅሉትን ነው የምታወጡት ወይስ ያስገባችሁት? እግዚአብሔር ምሕረት ሰጥቶኛል ካላችሁ ምሕረት አውጡ። ፍቅር ሰጥቶኛል ካላችሁ ፍቅር አውጡ። ይቅርታ ሰጥቶኛል ካላችሁ ይቅርታ አውጡ። የገባውን አስወጡት። የገባውን ነው አውጥተን የምንሰጥ። የገባው ሉዓላዊ ከሆነ ያንን ሉዓላዊ ነው አውጥተን ለሰዎች የምንሰጥ። ክብር ለእግዚአብሔር ይሁን። የገባው ሰላም ከሆነ የገባውን ሰላም ነው የምናወጣው። ያስገባችሁትን አየር ነው መልሳችሁ የምታወጡት። ይህንን የህይወት ስርዓት የሰጠን ማን ነው? እግዚአብሔር ነው። ሉዓላዊ በህይወታችን ላይ ብቻ አይደለም፣ በሁሉም የህይወታችን ክፍል ላይ ይሰራል። ሁሉም ላይ፣ በሁሉም ላይ። መጽሐፍ ቅዱስ መዝሙር 135 በሁሉም ነገር ላይ ነው እግዚአብሔር ያለው፣ በሰማይ በምድር። መዝሙር 135 በሰማይና በምድር በባህርና በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ። ከምድር ዳር ደመናትን ያወጣል፣ በዝናብም ጊዜ መብረቅን አደረገ፣ ንፋሳትም ከመዝገቡ ያወጣል። እግዚአብሔር በሰማይም ላይ በምድርም ላይ በባህርም በጥልቆችም ላይ እግዚአብሔር የወደደውን ሁሉ አደረገ። ስለዚህ በሰማይም በምድርም በባህርም በንፋስም በሁሉም ላይ በዝናብም መብረቅን የሚያደርገው ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር በሁሉ ላይ ባለስልጣን። ያመንኩትን አውቃለሁ፣ ስለዚህ አልፈራም። እግዚአብሔር ፍጥረትን ሁሉ ይቆጣጠራል የምትሉ ሰዎች አላችሁ። እጆቻችሁን ማየት ይችላል። እስቲ እግዚአብሔር በሉ እስቲ። ፍጥረትን ሁሉ ይቆጣጠራል። ሉዓላዊ ነው ስንል እኛ ላይ ብቻ አይደለም፣ በፍጥረትም በሰማይም ላይ ሉዓላዊ ነው። መጽሐፍ ቅዱስ ሲነግረን እንደሱ ነው። የብርሃኑን ደመና ይበታትናል ይላል። የውሃው ሙላት በደመና ላይ ይጭናል። ከዛ የብርሃኑን ደመና ይበታትናል። ፍቃዱ ወደ ምድራችሁ ይዞራል። ለምሕረት ቢሆን ለፍቅር ቢሆን ለይቅርታ ቢሆን ዝናብን የሚሰጥ እሱ፣ ንፋሳትን የሚያዝማ እሱ፣ ባህሩን የሚያዝማ እሱ። በሁሉ በጣም የሁላችሁ ለማስተዋል ከመታወቅ የሚያልፍ ነው እግዚአብሔር። በጣም ትልቅ ሉዓላዊ አምላክ ነው። ስለዚህ እንደ ኢየሱስ ሰጣለሁ ነፍሴን አለ ስለሚያውቀው አባቱ። እንደ ጳውሎስ እሺ ጌታው ያመንኩትን አውቃለሁ፣ አደራማ ትበላ እንደሆን ካውቃለሁ፣ በፈቃዴ ተውልሃለሁ። መከራውን ስቀበል ይሄን መከራ የምቀበለው ያመንኩን ስለማውቅ ነው። በሁሉ ላይ ጌታ ስለሆንክ ነው። በባለስልጣኑ ላይ ጌታ ነህ፣ በኃያሉ ላይ ጌታ ነህ፣ በአየሩ ላይ ጌታ ነህ፣ በሰማዩ ላይ ጌታ ነህ፣ በባህሩ ላይ ጌታ ነህ፣ በፍጥረት ሁሉ ላይ ጌታ ነህ፣ በዝናቡ ላይ። ይሄ ነው እግዚአብሔር። በጣም ትልቅ ነው እግዚአብሔር። ይህንን ወቁ። ይህንን ስታውቁ ሕይወታችሁን የሚቆጣጠረው ማን እንደሆነ ስታውቁ አረማመዳችሁ ይስተካከላል። የሰውን አረማመዱን አይቼ አናኗር ዘይቤውን አይቼ ምን እንደሚያምን ማወቅ እችላለሁ፣ በምን እንደሚተማመን ማወቅ እችላለሁ። ስለዚህ ያመናችሁትን ቼክ አድርጉ። ዮሐንስ ወንጌል ምዕራፍ 1 ቁጥር 16 እኛ ሁላችን ከሙላቱ ተቀብለን፣ ዮሐንስ መልእክት በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶን ነበረ፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ኢየሱስ ክርስቶስ በኩል ጸጋም እውነትንም ተቀብለናል። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። ይሄ ብቻ አይደለም። ራእይ ምዕራፍ 4 ቁጥር 11 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ። እሱ የሚኖረው ከመቼ እስከ መቼ ነው? ስሙ፣ ከዘላለም እስከ ዘላለም በሕይወት የሚኖር ንጉሥ አለ። ሰምታችሁ ታውቃላችሁ?
የሰዎች ታሪክ ከ100 ዓመት ያልፋል። ወደ ኋላ ሄዳችሁ የ100 ዓመት ታሪክ ስታመጡ ራሱ አሁን አማህል እንዴ ምናምን አይደለም የምትባሉት። የኔና የናንተ አምላክ ከዘላለም እስከ ዘላለም በሕይወት የሚኖረው ይላል። ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃል፣ ስለ ፈቃድህም ሆነዋል፣ ስለ ፈቃድህም ሆነዋል፣ ተፈጥረውማል። ክብር፣ ውዳሴ፣ ኃይል ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል። የኔና የናንተ አምላክ ከዘላለም እስከ ዘላለም የሚኖር አምላክ ነው። እሱ አምላክ ነው። ሁሉን ፈጥረሃልና በፍቃድ ሆኗልና ሁሉም ነገር በፍቃድ ተፈጥረዋል። ክብር ይገባሃል ነው የሚሉት። እኔና እናንተ የምናመልከው እንደዚህ በጣም ገናና የሆነ አምላክ ነው። የሚኖረው ደግሞ ለዘላለም። ክብር ለኢየሱስ ይሁን። እሱ ዘላለማዊ ነው። በነገስታት ላይ የሚያዝ እንደዚህ ነው። ናቡከደነጾር በሰው መንግስት የምታዝ አለው። ታስታውሳላችሁ? ጥግብ ባለ ጊዜ ጥግብ ብሎ አንዴ ህልም ጠፋ ሲል፣ አንዴ ህልም አየው ሲል፣ አንዴ ምናምን ሲል መጨረሻ ላይ ጥግብ ብሎ ይሄ ለክብሬ ሲል አመጣና ቷ አረገውና የአውሬ ልብ ገጠመለትና 7 ዘመን ይላል አለፈበት ጫካ ውስጥ። በነገስታት ላይ ሁሉ ማዘዝ የሚችል አምላክ ነው። ሉዓላዊ ነው። ሉዓላዊነቱ ገደብ የለውም። ባህር ላይ ሉዓላዊ ነው። ሰማይ ላይ ሉዓላዊ ነው። ምድር ላይ ሉዓላዊ ነው። በሚንቀሳቀሱ ፍጥረታት ሁሉ ላይ ሉዓላዊ፣ በነገስታት ላይ ሉዓላዊ ነው። ዝና ያለው እኮ ንጉስ ነው። በጣም እኮ የተከበረ ንጉስ ነው። ኃያል የሆነ ንጉስ ነው። ነገር ግን በመንግስቱ የምታዛ አንተ ነህ አለው። በሰው መንግስት ላይ ሁሉ ታዛለህ አለ። ታውቃላችሁ ይሄን አሁን ይሄ ትውልድ አይኑ መከፈት አለበት። አሁን ከእግዚአብሔር ይልቅ የሚፈራቸው ነገስታት አይደለም፣ የሚፈራቸው ሹሞች፣ የሚፈራቸው ታጣቂዎች ብዛታቸው። ሰውን ስጋን ብቻ መግደል የሚችሉትን ነው የሚፈራው። መጽሐፍ ግን የምትፈራውን ላሳይህ፣ ነፈራውን ከገደለ በኋላ ገሃነም የሚጨምረው ስጋንም ነፍስንም መግደል የሚችለው እሱን ፍሩት ተባለ። ወገኖች እኔና እናንተ የምናመልከው በጣም ትልቅ አምላክ ነው። በነገስታት ሁሉ ላይ እሱ ንጉስ። እስቲ አሜን። ንጉሳቸው ነገስታትን የማይቆጣጠር ይመስላችኋል? የኃያላንንም ሀገራት የስ ኃያላንም ሀገር ያሉትን ነገስታት እግዚአብሔር አምላክ ይቆጣጠራቸዋል። ትንንሾቹንም ትልልቆቹንም፣ የጠገቡትንም ያልጠገቡትንም፣ ደግሞ ትንሻውን የተነሱትንም፣ በፊት የቆዩትን የከረሙትንም፣ የኖሩትንም የጠገቡትንም፣ ተናግሯቸው እምቢ ያሉትንም፣ ገና የሚጀማምራቸውንም ሁሉንም ያያቸዋል። ሁሉንም ይሰማቸዋል። ሁሉንም አንዳንዶቹን እድል ይሰጣቸዋል፣ ራእይ ይሰጣቸዋል፣ ህልም ይሰጣቸዋል፣ እንዲመለሱ ይናገራቸዋል። እምቢ ሲሉስ ከዛ ቷ አርጎ የአውሬ ልብ ገጥሞ እንደ ከብት እንደ አራዊት ጫካ ገብቶ 7 ዘመን ሳር እየበላ ጥፍሮ አድጎ ፋንዲያ እንዲጥል አድርጎ ወደ አይምሮ ሲመልሰው አንተ በሰው መንግስት ሲያሻህ የምታፈርስ ወገኖቼ፣ የኔና የናንተ አምላክ በጣም ትልቅ። ስለዚህ እግዚአብሔር በጣም ትልቅ ነው። የኃያላን ሁሉ ኃያል ነህ፣ የነገስታት ሁሉ ጌታ ነህ፣ ባለ ታላቅ ግርማ ኤልሻዳይ ነህ። እስቲ በሉ የኃያላን ሁሉ ኃያል፣ የነገስታት ሁሉ ንጉሥ ነህ፣ የጌቶችም ሁሉ ጌታ ነህ፣ ባለ ታላቅ ግርማ ኤልሻዳይ ነህ። በጣም ትልቅ ደስ የሚል ያመንኩትን አውቃለሁ ይላሉ አባቶቻችን እዚህ ውስጥ ያሉት። ስለማውቀው የኃያላንን የሚሉ ሁሉ ኃያላቸው ነው። ንጉሥ ነን የሚሉት ሁሉ ይሰበሰቡ የሁሉም ንጉሥ። ጌታንን የሚሉ ሁሉ ሲሰበሰቡ ዓለም ላይ ሲሰበሰቡ እሱ ጌታቸው ሲያረጋቸው ብትን ነው። በጣም ትልቅ እግዚአብሔር መጽሐፍ እንደዚህ ይላል። ዳንኤል ምዕራፍ 2 ቁጥር 20 ላይ ዳንኤልም ተናገረ እንዲህም አለ፣ ጥበብና ኃይልን ለእርሱ ነውና። ስለ እግዚአብሔር ሲናገር የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል። እስቲ ጮክ ብሉና ጊዜያትንና ዘመናትን ይለውጣል።
ነገስታትንን ያፈልሳል። የነገስታትንን ያስነሳል። ጥበብን ለጠቢባን ዕውቀትን ለአስተዋዮች ይሰጣል። በጣም ትልቅ ከዘላለም እስከ ዘላለም ነው እግዚአብሔር። ኃይሉም ጥበቡም ዕውቀትን ለአዋቂ ጥበብን ለጠቢባን ይሰጣል። ነገስታትን ያፈልሳል፣ ያመጣል። ከፈለገ ደግሞ ይበትናል፣ ያጸናል፣ ያቆማል። ጥበብን ከፈለጉ ጥበብ ይሰጣል። እንደሱ ብሎ ይነግረዋል። ምክንያቱም ሰውየው ህልም አይቶ ታስታውሳላችሁ፣ የሆነ ዥንጉርጉር ህልም አይቶ ጥሩ ወርቅ የሚመስል ከዛ ከደረቱ ደግሞ ብር፣ ሆዱ ደግሞ ወገቡ ምናምን ጭኑ ምናምን ደግሞ ይሄ እንትኑ ደግሞ ሌላ አካሉም የሆነ ሸክላ ምናምን ብሎ የሆነ ራእይ አይቶ ግራ ገብቶ ተጨንቆ ምንድነው ሲለው ነው ይሄንን የሚነግረው። ያፈልሳቸዋል ከፈለገ፣ ይጥላቸዋል ከፈለገ፣ ያነሳቸዋል ከፈለገ ብሎ ይነግረዋል። ሌላው ዳንኤል 4:35 በምድርም የሚኖሩ ሁሉ እንደ ምናምን ይቆጠራሉ፣ በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁንም የሚከለክላት ወይም ምን ታደርጋል የሚለው የለም። የማይመለሰው መልስ ይሄ ነው። ለምንድን ነው እንደዚህ ዝም የምትለው? ለምንድን ነው እንደዚህ ሲደረግ ጸጥ የምትለው የሚለው የለም። ከሰው የት ፍርድ ቤት ታቆመዋል? እግዚአብሔርን ከሰው የት ታቆመዋል? ሉዓላዊውን ከሰን የት እናቆመዋል? ከሰነው የት እናደርሰዋል? ወገኖች የህይወታችሁን ኑሯችሁን እግዚአብሔር እንደሚቆጣጠረው ስታውቁ ራሳችሁን አሳልፋችሁ መስጠት ትችላላችሁ። ህይወታችሁን የሚያውቀው ከሆነ ሞታችሁን ያውቀዋል። ትርፋችሁን የሚያውቀው ከሆነ ኪሳራችሁን ያውቀዋል። አሜን ነው ወይ? የዘመናችሁ ቁጥር በእጁ ነው። እግዚአብሔር ሁሉን ያውቃል። እስቲ በደንብ አሜን ጮክ በሉና እግዚአብሔር ሁሉን ያውቃል በሉ እስቲ። ሁሉን ለሚያውቅ ነው ራሳችንን የሰጠነው። ምን አስፈራን? የሚሆነው ይሆናል፣ የማይሆነው አይሆንም። እግዚአብሔር ሁሉን ያውቃል ብለን ካልን በህይወታችን የሚመጡትን መከራዎች ታግሰን ማለፍ የምንችልበት አቅም ይኖራል እንጂ አሁን በህይወታችን የሚመጣው እንደ ቁማር ቶሎ መልስ እየተሰጠን የምንኖር ከሆነ ልክ አይደለም። የድመት ህይወት ነው እሱ። እግዚአብሔር አለ። እግዚአብሔር በዙፋኑ ላይ ነው። አልገባንም። አንዳንድ ቦታ ያስለቅሰናል፣ አይገባንም፣ ይከለክለናል። የምንፈልገውን ሁሉ አያደርግም፣ የሚፈልገውን ግን ያደርጋል። ማን ይከለክለዋል? ስለዚህ ይህን ገናና አምላክ ነው የምታመልኩት፣ ለዋላዊ አምላክ ነው የምታመልኩት። የእያንዳንዳችን የህይወት ፍጻሜም የሚቆጣጠር የሚችል እሱ ብቻ ነው። ማንም ሰው በእድሜው ላይ መጨመር ይችላል፣ መቀነስስ? ስትመጡ ወደዚህ ምድር ለመምጣት አቤቱታ አስገብቶ ማመልከቻ አስገብቶ በዚህ ዘመን መወለድ እፈልጋለሁ ብሎ የመጣ ሰው አለ? በቃ ስትወጣም እንደሱ የለህም። ዋን ወይ ነው የሚቆረጠው ትኬቱ፣ ትወጣለህ። የሚቆጣጠረው እሱ ነው የእያንዳንዳችን፣ ማንም ሌላ የለም። እሱ ነው ሉዓላዊ ስለሆነ በእያንዳንዳችን ህይወት ውስጥ ፍጻሜያችንን የሚቆጣጠር ጀማሪያችንን ፍጻሜያችንን በእጁ የያዘ የሚያውቅ እሱ ብቻ ነው። ስለዚህ አትፍሩ። እስቲ አሜን። አትፍሩ። በቃ ከእግዚአብሔር ጋር መኖር ማለት ይሄ። ብዙ ሚስጥሮች አሉ አናውቃቸው፣ ብዙ ጥያቄዎች አሉ ሁሉም መልስ የላቸው። እሱ ማን ነው? እሱ ኤልሻዳይ ነው። እሱ ማን ነው? እሱ ሉዓላዊ ነው። እሱ ማን ነው? አልፋና ኦሜጋ ነው። እሱ ዘመኑ ስንት ነው? ከእስከማይባል ነው። እሱ ስንት ዓመት ነው የሚኖረው? ዘላለም ነው የሚኖረው። እሱ ማማ ላይ ባለስልጣን ነው፣ ሁሉም ላይ ሁሉ በእርሱ ለእርሱ ነው የተሰራው። በቃ እዚህ ውስጥ ነው እኛ የተገኘ ነው፣ በጣም ትንንሽዬ ሰዎች። ለዚህ ጥያቄዎቻችሁ መልስ ስላልተመለሰ ያኮረፋችሁ ሰዎች ካላችሁ መለስ በሉ። ኤርምያስ 18:6 ታስታውሳላችሁ። ሸክላ ሰሪው ቤት ሄድና ሸክላ ሰሪው ቤት እስቲ ተመልከታለሁ። ኤርምያስ ትንቢት ሊያናግረው ሸክላ ሰሪው ቤት ሲሄድ ሸክላ ሰሪው በመንኮራኩሩ ላይ ቁጭ ብሎ ጭቃ እያቦካ ይሰራል። ቆሞ አየ፣ ኤርምያስ አየ። ከዛ ሰራና ጨርሶ ሊያስቀምጠው ሲል ተበላሸበት ይላል። ከዛ ሸክላ ሰሪው የተበላሸበትን ጭቃ ብድግ አረገና እንደገና ቡክት አረገና ሌላ ዕቃ አርጎ ሰራው። የተሰራውን አበላሸው፣ ጭፍልቅልቅ አረገና ሌላ ነገር አደረገውና ሰራ ይላል። ባለሙያዎች ታውቃላችሁ፣ ጀበና እየሰራ ከነበር ፍርስ አርጎ ድስት ሊያረገው ይችላል፣ የአበባ ዕቃ ሊያረገው ይችላል። ልክ እንደዛ ሌላ ዕቃ አርጎ ሰራው። ከዛ ኤርምያስ በጣም ገረመው። ምን አየህ አለው። እንዴ አየኸው ይህን ሸክላ ሰሪ አለው። በሸክላ ሰሪዎች እንዳለ ጭቃ ናችሁ ነው ይቻል፣ በእኔ እጅ እናንተ ማለት እንደዚህ ናችሁ። እንደሱ ነው የሚለው ኤርምያስ 18:6 ቁጥር ላብባችሁ። እስራኤል ቤት ሆይ የሸክላ ሰሪ እንደሚሰራው በእውኑ እኔ በእናንተ ዘንድ መስራት አይቻለኝምን? ልክ እንደዚህ እንደ ሸክላ ሰሪው እኔ አልችልም ወይ?
እኔ አልችልም ወይ? ሸክላ ሰሪው ጭቃውን አፈሩን ቆፍሮ አምጥቶ አቡክቶ እንደሰራው እኔ አልችልም ወይ? እኔ አቡክቼ አይደለም ወይ ሰራው? ህዝቤ እኔ አይደለሁም ወይ አቡክቼ አምጥቼ ሰራው? እሱ ሸክላ ሰሪው በሸክላው ላይ ያለው ስልጣን እኔ የለኝም ወይ? እኔ መስራት አይቻለኝም? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ ይላል። ሸክላ ሰሪው እጅ ላይ ያለው ሸክላ ጭቃ በሸክላ ሰሪው እጅ እስካለ ድረስ ሸክላ ሰሪው እያቦካ አስቦ መስራት እንደሚችል እናንተም በእኔ እጅ ናችሁ። እስቲ እኔ በእግዚአብሔር እጅ ነኝ የሚል ሰው ብቻ በደንብ አሜን ይበል። የተበላሸ ነገር አለው ይሰራዋል እግዚአብሔር። በቃ ይኔ ነገር በቃ ምናምን ማን ያለ ያለህበት እጅ እኮ በቃ የፈለገውን ኤልሻዳይ ነው፣ መስራት የሚችል ነው። አበቃ የተባለን ነገር መቀጠል የሚችል ነው። ሞት የተባለን ነገር ማስነሳት የሚችል ነው። ተዘጋ የተባለ ነገር መክፈት የሚችል ነው። ሕያው አምላክ ነው። ኤልሻዳይ ነው። ሁሉን የሚያውቅ ነው። በዛ ሸክላ ሰሪው እጅ እንዳለ ጭቃ እናንተ በእኔ እጅ ናችሁ ያለ እኔ እንደወደድኩኝ ሌላ ዕቃ አድርጌ መስራት እችላለሁ እያላችሁ ነው እግዚአብሔር። እስቲ አሜን። እግዚአብሔር እንደወደደ እንዲሰራ የሚፈልግ ሰው ወደ ላይ እስቲ ያጨብጭብለት። በሕይወት የሥራ በሉት። እግዚአብሔር የተመሰገነ ይሁን።